እና እምላችኋለሁ ልጅቷ በተላከችው መንገድ ትሄድና ለልጅቷ እከሌ ከሌ እኮ ይፈልግሻል፣ እንደዚህ ሊያወራሽ ይፈልጋል፣ ጉዳዩ ምን እንደሆነ አልነገረኝም፣ ግን በቃ ላገኛት ፈልጋለሁ ብሏል ትልና ታሳምናታለች እንድታገኘው ማለት ነው። የምታሳምናት ግን ራሷ ለራሷ ነው መንገድ የምታመቻቸው እንጂ ለልጅቷ አይደለም። እሺ ብላ ልጅቷ በምሳ ሰዓቷ ሰውየውም በምሳ ሰዓቱ አጅሬዋ ከቤት ሽክ ብላ ታጥባ ምናምን አምሮባት መሄድ። ከመሄዷ በፊት ግን ምንድን ያደረገችው ሰላይ አስቀምጣለች። ቀጥታ እነሱን ያሉበትን ቦታ አይቶ ለቤተሰብ የሚደውል ሰው አስቀምጣለች። ሰዓቱ ደረሰ፣ ምሳ ሰዓቱ። እዛ ተገናኙ፣ ሻይ ቡና ታዘዘ። ልክ ሻዩ ሲቀርብ ከመጠጣቱ በፊት ስልክ ይደወልላታል። ምክንያቱም ሰላዩ መልእክቱን አድርሷላ። ስልክ የሚደወለው ከማን ነው? ከእንጀራ እናቷ። ካለሽበት ቦታ የያዝሽውን እቃ ካስቀመጥሽበት ሳታነሺ ሮጠሽ እንድትመጪ የሚል ትዕዛዝ ይደርስባታል። በዚህ አጋጣሚ ልጅቷ የቀረበላትንም ሻይ አልጠጣችም። ሰውየው ለምን ይፈልጋት ለምን አታውቅም። ብቻ እየሮጠች እየበረረች ወደ ቤቷ ሄዳለች። እቤት ስትደርስ ምንድነው የሚያጋጥማት? እስቲ ግምታችሁን ኮመንት ላይ ያስቀምጡልኝ። ፓርት 5 ይቀጥላል።